ሰላም ነው እንዴ? በያ ስጋ በልቼ ያልታጠብኩ ለዛ ነው ሰላም ማለት በእናትህ ስጋ ካልበላ ብሎ ከቤት እየጎተተኝ ምናምን አስወጥቶኝ ካልበላ ምናምን ስጋ አበላኝ። አንተ ስጋ ተጫወኩበት ጥርስ ጋር ስጋ ለጉርስልኝ። ኧረ በቃ እንዴ ጥርስና ስጋ በስጋ እስኪ ንታ አላስኩ ምንድነው? አንተ ደግሞ ወይስ ትክኒያት ወይ ስጋ ትበላ ቁጭ ለዚህ ጋር ምናምን ስጋ ተጫወትኩበት ዛሬ። እኔ ምን ማዘት ይሻላችሁ እንዴ? ተሽሏታል በእናትህ ስጋ በቃ አንተ ሲያበላኝ በቃ ብላ እያለኝ ብላ በቃ ሰማሁ እኮ ወንድሜ ስጋ ይለኛል ያስሬ ስጋ አልገባኝ እኮ እኔ ለራት ሽሮ የለም ተበይ እንዴ ስንበጫ በመጥረቢያ ተስችነቶት ስጋ ይለኛል ያስሬ መብላት ነው አንደኛ ስጋ ነው። ሁለተኛ ደግሞ እንዳደርሽ ሁለተኛ በዛው ስኪን ይዘልኝና ያስቀየመች ልጅ አለች ሚ አናዘር ገር ፋይት ዘን ዩ ታስቲር አይነ ነው ተጠብሽልኛል ዩ አቃለው ደግሞ አንተ ሰልጥነሻል ዩ አር ኩንግ ፉ ፓንዳ ስኔክ ሲቹዌሽን ቼክ ዛት ገር ኢዝ ማይ ኢነሚ ጠላቴ ናት። ተቀጠቀጠ ነው የምታረጊው ይልሽ እንዴ ይህ ዘገር ነው አታቴሉ እዛ ጋር አታክ ቬሪ ማይንድ ፉል ተቀጠቀ ይህ ዘገር ኮንቲኒው ይህ ዘገር ኦሆ ፈሪ ለናቱ አናገርሽ እኔ እሷን ያወራሁት አንቺን አላወራሁሽም። ወይኔ ጀጊዛን ግደለኝ። ሄሎ ወይዬ የት ደረስሽ? ደርሻለሁ። ቆየሁ ከደረስኩ። ምን ይታይሻል አጠገብሽ? አንድ የሆነ ጥቁር ጃኬት የለበሰ አናቱ ላይ መነጽር አድርጎ በያጅ የመሰለ ልጅ አይታየም? ቦርኮ ምኑ ጋር ክንድ ተደግፎ የቆመ ቦርኮ ልጅ ነው የሚታየኝ። ቤልታ ስራን ያለው አስራለሁ እንደማለማ ጭራሽ አቅፈዋል። ይሄ ለሰው ነው ጋሽ ለሰው ነው። ያንተን ጉዳይ ለሰው ጋሽ ያልቃመ ትራፊክን በማቁለጭለጭ ያንተ ከባድ ነው። ያንተ ያ እላይ ድረስ ነው የሚሄዱ እላይ ለሳጅ ይደውላል። ጭራሽ አቅፈው ጭራሽ ያለ ነው ዝም ምቀሙ ጭራሽ አዳስኩም ለዛው እስኪ አንተ የሽሚ ጫማ ከሽሚ ነው የገዛው አይደለም ከአብደላ ነው። አብደላ ጥቁራ አብደላ ሶጨት ይመችኛል። በራዘ ለሶጨት ይመችኛል። መንጃፍ ካንታ እሺ መንጃፍ ካንታ ጭራሽ ያለ ነው ዝም ጭራሽ ምቅማ ነው ዛሬስኩም አሁን ለሪፖርት የማይመችም የለውዙን አንተ አብሮ ነው መምሪያ የሚገባው። በቃ ይሄ ነው የመጨረሻው ውሳኔ። አንተ የለውዟል እንካ ጫቱን መልስልኝ። ጫቱን ጭራሽ ሰፋታ ይሄ ጫቱም ለውዝም ማለት ነው። ከሰዓት እነሳችን ጋር ተመካክረን ምን ጉዳት ያመጣል ምን ያስከትላል የሚለውን ተመካክረን ማታ መተወሰድ ለሌላ ሰው ነው የገዛሁት። ወይስ አሁን ፒያሳ በርበር ተጎሮ ፒያሳ ጠጋ በሉ እስቲ አባ ያና ምን ጠጋ በሉ የሚለው አናታችሁ ለልጅ ነው። አትጨቃጭቅ ጠጋ በሉ አቦ ሞቷል። በእናትህ ቶሎ ምንድን ነው የሚበላው? በርበር ተጎሮ ፒያሳ ጠጋ በለባ ምንድን ነው ብትለኝ ከዚህ በላ ልጠጋ ካልተጠጋቶ አባቴ ካልተመቸው ወረደ አውርደው በቃ ናውረድ ቀላል ናውረድ አልወርድም እንዴት እንደምትወርድ አሳያለሁ። አልወርድም ይላል ወረደ እኮ ነው የሚለው ናውረድ ቀለኛ ናት። ምንድነው ኧረ አባዬ ልቀመጥበት ምንድነው የምትቀመጠው? ታኮል አረጉ ብዬው እኮ ደከመኝ። ታኮል አረጉ ነው ምን ነው እናንተ እኔ በእግር እመጣለሁ። መጣ ናጊባ በለው ምንድነው ባህላችን ነው። ናጊባ በለው አረቀጥልም ናጊባ በለው ምንድነው ባህላችን ነው። ምን አባተ ባህልት ነው እንዴ? ናጊባ ቺኮቹስ የምን የግላችሁን ቺካላፈናችሁ ይኸውልህ ቱር ላይ እኮ የሚታወቀው ቺክ ታፍናለህ ዋና ላይ ፈልሰስ አርጋት ማለት ነው። ያው ዱካርን ዘፈን የኔ ማሬ ታስጎበኛን የመጣ ነው ወንድም አስጎበኛን እሱን ተው ወሬውን ትታስ ማራኔ ምንም ማውቀው ነገር የለም ስለ ቦታው ገንዘብ ሸቀጭቀል አድርጌ ለማፈን ምንድን ነው የምታወራው አንተ? አስጎበኛን የከፈልን ለዚህ ነው። ምንድነው ብር ተቀብላለህ? አራሳ መጣው ትበላለህ ትኛለህ። መሄድ ነው ምንድነው? ብር ተቀብለኝ። አዎ ናሽ ምንድን አስወጣኝ። ወደ ሰፈራችን መልሰኝ። ራስ አስወጣኝ። ወደ ሰፈራችን መልሰኛ አንፈልግም። በቃ ምን ራስ መልሰኝ።
ወዲት አዞቱኝ እኔ አንተ አይደለ እንዴ ሹፌሩ አንተ እነዚህ ምን ማ እኔ ምንም ማቀው መግቢያውን ነው የምታወራው መልሰህ ወደ ሰፈራችን መግቢያውን ነው ማቀው ትኬት ያስቆርጣል መግቢያ አገባንም እኛ መውጫውን አላውቀውም መግቢያውን ነው ማቀው ምን አውቃለሁ ሹፌሩ እሷን መኪናው አንተ ሹፌሩ ዝም በል እኔ ልጆች አባት ነኝ እኔ አባት ነኝ ልጆች አባት ነኝ አንተ ልጆች ላሳድግበት ምን ነኝ ዲስተኝ ከተራ ላይ እኮ ልጆች የመጣው ለምን አታስጠኝም? እኔ ወደ ቤቴ ላቆ ታሪክ የለም እኔ ምንም አውቀው ነገር የለም ሴቶችን በላለ ወጣው እና እኔ ለነሱ እኮ ነው የመጣሁት ጌታ አባቱ እንደዛ የማ ደስ ብሎኛል። ተነስ ከፊት ለፊቴ አረ ምን አረኩ ራፍ ይሄ ኳስ ይቅርብህ ብያል ሸመገልኩም እንደዚህ ተሰብሪ እንኳን አሁንም ትጨቀጭ ለምን ወገብክል ትወይንም ለኔ ሲል እንደው ግራጅ ሆነብኝ እንጂ ቀኝ እጅማ ቢሆን የሚያጎርሰም አታገኝም ነበር። እንደዚህ አየው ምግብ ነው መታሰብ ያልተሰበረ እጅ ማማሩን እይ እኔ ነኝ እንግዲህ ይኸውልህ እንዲህ እንዳልመታ ቆሻሻ እዚህ ቤት እንዳላይ ውልቅ ብለህ ወጣልኝ ከቤቴ እንኳን ታመህም በቁምህም ጤነኛም ሆነ በጣም ያስጠላኸኝ ቆይ ሽሽ ብያለሁ ከዚህ ቤት እንዳላይ ኋላ ያ ቆሻሻ የሆነ ልጅ እንዲያስቸግረኝ ካንትሪ በያ የሆነ ችርጉ ሴት ማለት ታክሲ ውስጥ ቆሎ ባላጋ ተፋው ብላ እኔ ጋር ተፋች ሰጥቷት ወረ እሱ አድኮ ይዘግደኝ ነው እሱ ይመናት ለከራ አንተ ቆንጨረው ደግሞ ማለት ነው ቆንጨረው አላስፈላጊ ሰው ነው አንተ ከብዳቱ አንተና አይደል ባለፈው እርጎ የገረፍከው ልጅ ሰምቻለሁ። እኔ ጋሺ ምንድነው የሚያሰሩት እርሶ ግን? ጣሪያውን ቆርቆሮ እንድታለብስልኝ ነበር። ትችላለህ? አይ ጋሺ ኮፍያው ሚስማር የሚባለውን አወቁት ገና ከሩቅ ሲያኝ ኮፍያውን አውልቆ ነው እንደ ትልቅ ሰው ጎንበስ ብሎ ሰላም የሚለኝ። እኔ እኮ መዶሻ እኮ በቃል የሚይዝ ልጅ እኮ ነኝ ጋሺ። ቆንጆ አድርገህ ነው የምትሰራው ማለት ነው። አይጠራጠሩ እኔ መሰራለሁ። ጣሪያ ላይ ፀሐይ እንኳን ደፍራ አትወጣም ታፍራለች። ፀሐይን ተዋል ዝናብ ማይደፍረው ቆርቆሮ ነው ማለብስሉ። አንድ ዝናብ እርሶ ጣሪያ ላይ ጠብ ካለ ስልክ ያሉት አይደለ ደውሉልኝ አላነሳም። ምን አልከኝ? ማለቴ ሌላስ ምን ያሰራሉ? ቀለምም አስቤያለሁ ግን ትችላለህ? አይ ጋሺ ከጀርባው ያለውን እርሳሳሙን ፎቅ አወቁት። ሙሉ ህንጻውን እርሳስ ነው የቀባው ጋሺ። በእርሳስ ህንጻ በቀባት አይከብድም? መቅረጹ ትንሽ ይከብዳል። እኔ እኮ በጥርስ ብሩሽ ስቴዲየም የቀባው ልጅ ነው። አንድ ማንኪያ የለውዝ ቅቤ ለ15 ዳቦ ነው የምቀባው ቤት ራሱ ጋሺ። የምትገርም ነህ። ለመሆኑ ግንባር ምን ነው? እኔ እዚህ ትናንትና 7ኛ ፎቅ ላይ እየቀባው አንዷ ከ8ኛ ላይ አዘል እሷን ላድን አብሬ ያዘለልኩ 2ኛ ፎቅ ላይ ደረስኩባት። እዚህ ታፏ ጋር እሷን ስገፋት መስኮት ነበረ እሷ ገባች። እኔ ትንሽ የህንጻው ጠርዝ ፋቀኝ እዚህ ጋር። የሚገርም ነው። እሱ አይገርምም ጋሼ። ቀና ስል ህንጻው እኔ በዘለልኩበት በኩል ተቀብቶ አልቋል። ዝቅ ስል ለካ መቀቢያውን ብሩሹን ይዤው ነው የዘለልኩት ጋሼ። ጉደኛ ናሻውን ኮየፈቼ ከለልተሆን አንጉርጉሮ ይብቃ መልስ እንፈልጋለን ናንተ ከለልቶኔ ምን ባትሆነ ዝም ነው ጭጭ ነው አለቃ ይቀራል እንጫወት ብለን እኮ ነው ተመስገን እቺንም ላላሳጣኸኝ። ሰላም ነው ማዘር? ሰላም ነው። እንጀራ ስንት እንጀራ ፈለግ? ሰላም አሉ ማማዝናሽ አንድ እንጀራ ብር አምጡ ብር። አይው እንኳን እንጀራውን በዚህ አድርጉት። ደፋር እንጀራውን በዚህ አድርጉት እዛው ያዙት። እና በምን ልይዝ ነው? እናንተ ቀልድ አልቆባችኋል። ነኔ ልጅ ጉረስ። አረ ማዘር ይኸው ልገዛ መጥቼ። አረ ችግር የለውም ማዘር ሄጄ እበላለሁ። ና ጉረስ። ታዲያ ለምን መጣ? እሺ ማዘር እርሶ ካሉማ። አንተም ድርሻህን እንካ። አረ ማዘር ችግር የለውም ይኸው ልበላ ችግር የለውም ማዘር። ግልግል በጣም ጥሩ ሰው ናቸው። እናት የሆኑ ሰው ናቸው። አረ በጣም እናት የሆኑ ሰዎች ናቸው። አረ ማዘርዬ ቆዩ እኮ። አቤት ጠራችሁ? አረ ማዘር እንጀራው ቆየ። ደፋር ጎረሳችሁት እኮ። ማዘር ምን እየሰራ ነው? ማህበር አላ ጸበል ለቀምሰን ነው የመጣሁት። አልጠራሁክም እኮ ጠርቻለሁ እንዴ? አይ አልጠሩኝም። እና ሳትጠራ ዘው ብለህ ትመጣለህ? ጎረቤት አይደለው ቤተሰብ ማለት እኮ ነኝ። አይ ቤተሰብ አይደለንም። መንግስት ቤታችንን ለልማት ካፈረሰው የት እንገናኛለን? ዘመድ ማለት እኮ ተራርቆም ለለቅሶ ለሰርግም የሚገናኝ ነው። አንተ ግን ባዳ ነህ። ከልጅነት ጀምሮ አሳድገውኝ ፈልጌ አይደለማ ተገድጄ ነው። ቀበሌ ቤቱን ሰጠኝ። አንተ ተወለድክ፣ ግቢ ውስጥ አደክ። አሁን ያስገቡኛል አያስገቡኝም። ድግሱ በሰው ብዛት ልክ ነው የተዘጋጀው። 50 አስፈላጊ ሰው ጠርቻለሁ። አንተ ግን ቦታ የለህም። ማህበር እኮ ነው የሚዘክሩት። እኔን ካላስገቡኝ እግዚአብሔር ያዝንቦታል። ይዘንብኝ አላስገባም። ስነ ስርዓት ያዙ። በጸባይ ስለጠየቅኩት ነው ገብቼ እበላለሁ። በሕግ አምላክ ስነ ስርዓትን ያዝ። ፖሊስ ነው የምጠራው። አንድ ምስኪን የኔ ቢጤ ከቤቱ ፊት ለፊት ቁጭ ቢል እሱን ያባሩታል። የኔ ቢጤውን አስገባዋለሁ፣ አንተን ግን አላስገባም።
እሺ ይመቹት። ኤፍሬም። አቤት። ይቅርታ ልጄ ጨከንኩብህ? አዎ በጣም እንኳን